ሰላም እንዴት ናችሁ? ዛሬ የማሳያችሁ በጣም አሪፍ የሆነ ቪዲዮ ነው። በእርግጠኝነት ትወዱታላችሁ ብዬ አስባለሁ። ማይክሮሶፍት ኦፊስ 2024ን ያለምንም ክፍያ ከኦንላይን አውርዳችሁ ምንም ነገር ሳይጠይቃችሁ እንዴት መጠቀም እንዳለባችሁ ነው ማለት ነው። ይህን ከማድረጋችሁ በፊት ላይክ፣ ሼር፣ ኮፒ ሊንክ በማድረግ ቪዲዮውን ጀምሩ። እርግጠኛ ነኝ ትወዱታላችሁ፣ ታተርፉበታላችሁ ማለት ነው። በቀላሉ አውርዳችሁ ኦፊሶችን 2024ቱን ኒው ቨርዥኑን ማውረድ ትችላላችሁ ማለት ነው። በጣም ቀለል አድርጌ ስለሰራሁት ቪዲዮውን ለማውረድም አትቸገሩም። በራሳችሁ ቤታችሁ ላይ ቁጭ ብላችሁ ኦፊሱን ማውረድ ትችላላችሁ ማለት ነው። ሌታስ ወደ ቪዲዮ እና ኮንትሮል ፓናል ላይ ትጫና። ከዚያ ፕሮግራም የሚለውን ክሊክ ታደርጋላችሁ። ከዛ ይሄን የምታደርጉት ቀደም ኦልደስት ቨርዥን ያለ ማይክሮሶፍት ካለ እሱን ለማጥፋት ነው ማለት ነው። አሁን እዚህ ጋር ለምሳሌ ማይክሮሶፍት ኦፊስ ፕሮፌሽናል 2020 እንዳለ እሱን ማጥፋት አለብን፣ አንሊስታን ማድረግ አለብን። አንለስ እንደዚያ ካልሆነ ቨርዥን ስለማይሰራ ነው ማለት ነው። ይሄ መጥፋቱን በትክክል ቼክ ማድረግ አለብኝ። ስለዚህ አሁን አንኢንስታል አደርጋለሁ የስ ስላለው ከዛ አንኢንስታል ለውና እንጠብቀዋለሁ። አንኢንስታሊንግ እያለ ነው፣ እንጠብቀዋለን እስከሚጨርስ ማለት ነው። እዚጋ ከዛ ከጨረሰ በኋላ ክሎዝ አድርጌ ነው የማወጣው። ክሎዝ አድርጌ አወጣለሁ ማለት ነው። አሁን ክሎዝ ለዋለሁ ማለት አንስታልድ ብሏል። እዚህን ኔክስት ማድረገው ራይት ክሊክ በመጫን ኒው ፎልደር ክሬት ማድረግ ነው ማለት ነው። ኒው ፎልደር ከዛ ሬኔም ማድረገው 2024 ብዬ ጽፋለሁ ማለት ነው። 2024 ብዬ ፎልደሩን ክሬት አደረኩኝ ማለት ነው። ዜን ፎልደሬን ክሬት ካደረጉ ወደ ብሮዘሬ ክሮም ነው የሚሄደው ማለት ነው። ወደ ክሮም ከገባው በኋላ ክሮምን ክሊክ አድርጋለሁ አንዴ። ስለዚህ ወደ ውስጥ ያስገባኛል ማለት ነው። እንጠብቀው እስከሚያስገባኝ ድረስ። ዜን አስገብቶኛል። አሁን እዚህ ጋር የምጽፈው ምንድነው ኮንፊገር ኦፊስ ብዬ ጽፋለሁ። ሰርች አደረኩት። ከዛ ማይክሮሶፍት ኦፊስ 365 አፕ አድሚን ሴንተር ይላል። ይሄን ክሊክ ነው የማደርገው ማለት ነው። ይሄን የመጀመሪያውን ክሊክ አደርጋለሁ። ይሄን ክሊክ ካደረኩ በኋላ እንጠብቃለሁ። ከዛ ወደ ውስጥ አስገብቶኛል። ስክሮል አደርጋለሁ ወደ ታይ። ዜን ጌት ኦፊስ ሳይን ኢን ይላል። ዜን ክሬት የሚለውን ነው እዚህ ጋር መጫን ያለብኝ እኔ። ክሬት የሚለውን ተጭኛለሁ። ዜናው ነው ወደ ውስጥ አስገባይ። ወደ ውስጥ ሲያስገባይ 32 ነው 64 ነው። which architecture do you want to deploy የትኛውን ነው ዲፕሎይ ማድረግ የምትፈልጉ ይላል። ኮምፒውተራችን እንግዲህ አድሚኒስትሬተራችን ነው 32 ከሆነ 32 64 ከሆነ